ምናልባት ይሄ ታሪክ ለሂጃብ ያለሽን አመለካከት ሊቀይረው ይችላልና ከልብሽ አዳምጪኝ። አንዲት ሴት ወደ ነቢዩ አለይሂ ሰላቱ ወሰላም ዘንድ መጣችና እኔ ራሴን ስቼ ወድቃለሁ፣ በምወድቅበት ጊዜ ሰውነቴ ይገላለጣል፣ ዱዓ አድርጉልኝ አለቻቸው። ነቢዩም ሰለላሁ ዐለይሂ ወሰለም ከፈለግሽ ሶብር ታደርጊና ጀነት ትገቢያለሽ፣ ከፈለግሽ ደግሞ አላህ አፊያ እንዲያደርግሽ ዱዓ አደርግልሻለሁ አሏት። እሷም ማለች የአላህ መልእክተኛ ሆይ ሶብር አደርጋለሁ፣ ግን በምወድቅበት ጊዜ ሰውነቴ ይገላለጣል፣ እንዳይገላለጥ ዱዓ አድርጉልኝ አለቻቸው። ዱዓ አደረጉላት። ሱብሃንላህ። የዚች ሴት ጭንቀት ምን ነበረ? መገላለጧ ነበረ። ወዳ ፈቅዳ ሳይሆን አላህ ሱብሃነሁ ወተዓላ ባመጣባት ህመም ምክንያት ተገላልጣ ነው። አንቺ ግን ወደሽ ፈቅደሽ ተገላልጠሽ ዱንያሽንም አኪራሽንም በማበላሸት ላይ ነሽና እባክሽን ለሂጃብሽ ዋጋ ሰጥተሽ ሂጃብሽን ልበሺ፣ ተሰተሪ። ከኔ የሚጠበቀው ማድረስ ብቻ ነው። እንደ እህት ምክሬሻለሁ። ምክሬን በመልካም ተቀበይኝ። ሰላሙ አለይኩም።